እግዚአብሔር አምላክ ለሁላችን ይስጠና። የሚያስፈልገን ብዙ ነገር አለ አይደል? አንዱን ስታልፉ አንዱን ስታልፉ ብዙ ነገሮች አሉ ያልተስተካከሉ በህይወታችን ያልተደራጁ ብዙ ነገሮች አሉ። ግን ማስተካከል የሚችለው ማን ነው? ኧረ ድምጻችሁ አይሰማም። ማን ነው እሱ? እግዚአብሔር ያስተካክልልን ለሁላችን። የጎደለ በጓዳችሁ የጎደለን ነገር እግዚአብሔር ያስተካክልላችሁ። እንዲሞላላችሁ እንዲሳካላችሁ የምትፈልጉት ነገር አጠቃላይ ለማን ንገሩ? አዎ እግዚአብሔር ሆይ ስማኝ፣ የጎደለብኝ የምታስተካክለው የምታውቀው አንተ ነህና እባክህ ጌታ ሆይ የኔን ጉድለት ሰው ሊሞላው አይችልም ያለ አንተ በስተቀር። አንተ ከገባህበት ጓዳው ሙሉ ይሆናል። አንተ ከገባህበት የኑሮ ግድግዳ መረን ይሆናል። አንተ ከገባህበት ፍቅርና ሰላም ይገባል። ስለዚህ በጓዳዬ አንተ ግባበት፣ በኑሮዬ አንተ ግባበት በሉ። መግቢያው በሩ ደግሞ ምንድነው ካላችሁ እግዚአብሔርን በጓዳችሁ የምታስገቡት ምጽዋትን በመስጠት ነው። የሰማችሁ ነው? ምንም በመስጠት አልኳችሁ? አዎ። ካልሰጣችሁ አይሰጣችሁም፣ ካላደረጋችሁ አይደረግላችሁም፣ ካላዘናችሁ አይታዘንላችሁም፣ ካልደገፋችሁ የሚደግፋችሁ አታገኙም፣ የተራበ ካላጎረሳችሁ የሚያጎርሳችሁ አታገኙም፣ የተጠማ ካላጠጣችሁ የሚሰጣችሁ በጥማችሁ ሰዓት ለጥማችሁ እርካታ የሆናችሁ ዘንድ የሚሰጣችሁ ጥማችሁን ትገላገሉ ዘንድ የሚያቀብላችሁ አታገኙም። በምድር ላይ ምጽዋትን ያልሰጠ በሰማይ የሚመጸውተው የለም። በምድር ላይ ይቅር ያላለ በሰማይ ይቅርታ የለም። በምድር ንስሐ ያልገባ በሰማይ ንስሐ የለም። በምድር ያልደገፈ በሰማይ የሚደግፈው የለም። በምድር ሰዎችን ያላጽናና በሰማይ የሚያጽናናው የለም። በምድር ፍቅርና ይቅርታ የሌለው ሰው በሰማይ ፍቅርም ይቅርታም የለውም ከቴም። ለዚህ ነው በወንጌሉ በአመፀኛው ገንዘባችሁ ወዳጅ ግዙበት ይላል። በሚጠፋው በሚያመልጠው በማይጠጋችሁ ትቷችሁ በሚሸሽ ዛሬ ታይቶ ነገ ብን በሚለው በዚያ ገንዘባችሁ ምን ግዙበት አልኳችሁ? ወዳጅ ግዙበት። አዎ በምድር ላይ ዋስ ያላዘ በሰማይ የሚዋሰው የለምና። ስለዚህ ወዳጅ መግዛት የምትችሉት በምንድን ነው? በመደገፍ። ምጽዋት መስጠት የሚባለው እዚህ ቤተክርስቲያን ብቻ የምንማጸናችሁን አይደለም ወገኔ። የሚራበው ወገንን መደገፍ እንኳን አይደለም፣ ይኸውልህ እንኳን አይደለም ወገን ዘመድህን አይደለም፣ የጎረቤት አቃላችሁ። እየሰማችሁ? የጎረቤት አቃላችሁ። ከጎረቤት አቅ ደግሞ በሃይማኖት ከማትመሳሰሉትም ጨምሮ ማለት ነው። ወንጌላችንም እንደሚያዝ የጎረቤት ሀቅ እንዳለ አንድ በሉ። ሁለተኛ የምን አቃላችሁ ከተባለ እንደሆነ በሃይማኖት የምትመሳሰሉ ወገኖች የማትደጋገፉ፣ በሃይማኖት አንድ ናችሁ፣ በአንድ መንገድ ላይ ሆናችሁ የማትደጋገፉ ያም ሀቅ አለባችሁ። ያንን ሀቅ ስታወጡ ምጽዋቱን በትክክል እያወጣችሁ መሆኑ ይገባችኋል።